ጤና ይስጥልኝ እንደምን ከረማችሁ። በዛሬው የመጽሐፍ ዳሰሳ ፕሮግራም ይዤላችሁ የቀረብኩት መጽሐፍ ከጀማሪ ቢዝነሶች ማበረታታት ጋር የተገናኘ በዓለም ላይ ተመራጭ ከሆኑ መጽሐፎች መሃል አንዱ የሆነውን ዘ ሊን ስታርታፕ በሚል ርዕስ በኤሪክ ሬስ የተዘጋጀ መጽሐፍ ነው ይዤ የመጣሁት። ይሄ መጽሐፍ ስታርታፕን ማለትም ጀማሪ ቢዝነስን የአንተርፕረነርሺፕ ስነ ምህዳር መፍጠርን በሚመለከት ተመራጭ ከሆኑ መጽሐፎች መካከል የሚጠቀስ ጥሩ ስራ ነው። ወትሮ በመጽሐፍ ዳሰሳ ፕሮግራም ውስጥ እንደምናደርገው ይህ መጽሐፍ ያዘጋጀው ኤሪክ ሬስ ማን ነው የሚለውን መጀመሪያ ከመዳሰስ ነው የምንጀምረው። በዚህ መሰረት ኤሪክ ሬስ ማለት ማን ነው፣ ስራዎቹ ምንድናቸው የሚለውን ወደ ማስቀመጡ እንሄዳለን ማለት ነው። እንግዲህ ኤሪክ ሬስ አሜሪካዊ አንተርፕረነር ነው። እንደዚሁም ደግሞ በተለያዩ ኩባንያዎች ውስጥ በማማከር ስራ የሚታወቅ ሰው ነው። ሼፕ ያደረገ የሞደርን ስታርታፕ እሳቤን ፕራክቲሶቹን ሼፕ ያደረገ ሰው ነው። ሌላው ደግሞ የጀማሪ ቢዝነስ ስነ ምህዳርን በሚመለከት የተለያዩ ጸሐፍት የጻፏቸው ጽሁፎች መኖራቸው እንደተጠበቀ ሆነው፣ ነገር ግን ኤሪክ ሬስ ሲስተሚክ የሆነ አፕሮች በደንብ ሀሳቡን አብላልቶ ለተለያዩ ምርምር ስራዎችም ጭምር በሚረዳ መንገድ ያቀረበ ጀማሪ ቢዝነሶች ከምን ተነስተው ምን መድረስ አለባቸው የሚለውን ያሳየ፣ የደንበኞቻቸውን ፍላጎት እንዲያሻሽሉ የማሻሻያ ኢምፕሩቭመንት ስትራቴጂን እንዲከተሉ ለማድረግ የሚያስችል ምክር ሀሳቦችን በማቅረብ የሚታወቅ ሰው ነው። በራሱም አይምቪኦ የሚባል የሶሻል ኔትወርኪንግ ካምፓኒን ኮፋውንድ ያደረገ ሰው ነው። የተለያዩ ስታርታፖች በዓለም ላይ ያሉ ጀማሪ ቢዝነሶችም ትልልቅ ኩባንያዎችን ጭምር በማማከር የሚታወቅ ሰው ነው። እንግዲህ ኤሪክ ሬስ የጻፋቸው ሁለት ጎላ ያሉ ስራዎች አሉ። አንዱ ይሄ አሁን ዛሬ የምናነሳው ዘ ሊን ስታርታፕ የተሰኘ ሃው ቱዴይስ አንተርፕረነርስ ዩዝ ኮንቲኒየስ ኢኖቬሽን to create radically successful business በሚል ርዕስ 2011 ላይ የተጻፈ ወደ 275 ገጾች አካባቢ ያሉት መጽሐፍ ነው። በኋላ ላይ ከዚህ ላይ ተመስርቶ ማሻሻያ ያደረገበት ደግሞ 2017 ዓ.ም የወጣው the startup way የተሰኘው መጽሐፍ ነው። ይሄ ማለት the startup way how entrepreneurship management transform culture and drive growth በሚል ርዕስ ወደ 400 ገጾች ያሉት መጽሐፍ አዘጋጅቷል ማለት ነው። እነዚህ ሁለት ጎላ ያሉ መጽሐፎች ስታርታፕን በሚመለከት ወይም ጀማሪ ቢዝነስ ማበረታታትን በሚመለከት ጎላ ብለው የቀረቡ ስራዎች ሆነው እናገኛቸዋለን ማለት ነው። ጥቂት ስለ መጽሐፉ ስናነሳ እንግዲህ መጽሐፉ የስታርታፕ ስነ ምህዳርን በሚመለከት ጥሩ ኮንትሪቢዩት የተደረገ መጽሐፍ ነው፣ ጥሩ ኮንትሪቢዩሽን ያለው መጽሐፍ ነው የሚለውን ካነሳን ራሱ ሊን ስታርታፕ የሚለውን ማየት ይኖርብናል። እንግዲህ ሊን ስንል ከጃፓን የማኒፋክቸሪንግ ፍልስፍና የተገኘ ቃል ነው። በአብዛኛው ቶዮታ ካምፓኒ ላይ የሚውል ቃል ነው ይሄ ሊን ስታርታፕ የምንለው። በኋላ ላይ ግን በሄልዝ ኬር ኢንዱስትሪዎች ውስጥ፣ በሶፍትዌር ኩባንያዎች ውስጥ፣ በተለያዩ የቢዝነስ ዴቨሎፕመንት ስራዎች ላይ ጥቅም ላይ ሲውል እናገኘዋለን። ይሄ ሊን የሚለው ቃል ማለት ነው። ወደ ሊን ስታርታፕ በምንመጣበት ጊዜ ደግሞ ተከታታይ መሻሻልን ኮንቲኒየስ ኢምፕሩቭመንትን ለሰዎች ምርትና አገልግሎት ለሚቀርብላቸው ሰዎች ተገቢውን ቦታ ክብር መስጠትን፣ እንደዚሁም ከስተመር ሴንተር ወይም ኮንሱመር ሴንተር መሆን ወይም የሚጠቀም ሰው ወይም ደንበኛ ተኮርነትን የሚመለከት እና አንሰርቴን በሆነ ወይም ደግሞ ተገማች ባልሆነ ሁኔታ ውስጥ ጀማሪ ቢዝነሶችን በድፍረት ገብቶ ውጤታማ መሆንን የሚገልጽ ቃል ነው ሊን ስታርታፕ የምንለው ማለት ነው። እንግዲህ ስታርታፕ በምንልበት ጊዜ የካምፓኒ ሳይዝ ጉዳይ አይደለም፣ ትንሽ የመሆን ወይም ትልቅ የመሆን ጉዳይ አይደለም። ተገማች ባልሆነ ሁኔታ ውስጥ አዲስ የፈጠራ ሀሳብን፣ ፕሮዳክትን ሊሆን ይችላል ወይም ሰርቪስን ወደ ገበያ ማውጣትና መጀመርን የሚያመለክት ቃል ነው ብዙ ጊዜ ስታርታፕ የምንለው። ጀማሪ ቢዝነሶች የሚለው ቃል ቀጥታ ሊገልጸውም ይችል ይሆናል። ነገር ግን የበለጠ ስታርታፕ የሚለውን ቃል በተሟላ መልኩ ለመግለጽ ስለሚያስቸግር ራሱ ስታርታፕ የሚለውን እንውሰድና አንፎርሲን በሆነ አንሰርቴን በሆነ ኢንቫይሮንመንት ውስጥ
ነገር ግን አዲስ የፈጠራ ሀሳብ ፕሮዳክትም ሰርቪስም ይዘው ወደ ገበያ መውጣትን የሚመለከተው ቃል ነው። ብዙ ጊዜ ስታርታፕ ብለን የምንጠራው ማለት ነው። እንግዲህ ሊን ስታርታፕ በሚል ርዕስ የተዘጋጀው ይሄ መጽሐፍ ርዕሰ ጉዳዩን በደንብ በዓለም ላይ መነጋገሪያ እንዲሆን አድርጎታል። መጽሐፉ ከ20 በላይ ቋንቋዎች ውስጥ ተተርጉሟል። እንደዚሁም ደግሞ በሚሊዮን ኮፒዎች የሚሸጥ መጽሐፍ ነው። የኒውዮርክ ታይምስ ቤስት ሴሊንግ መጽሐፍ ተብሎም የተጠቀሰ መጽሐፍ ነው። ከዚህ መጽሐፍ የምንማራቸው 5 ዋና ዋና ጉዳዮችን ወደ መጥቀሱ እንሄዳለን። ወደ መጀመሪያው ስንመጣ የመጀመሪያው ቢውልድ ሜጀር ለርን ፊድባክ ሉፕ የምንለው ነው የመጀመሪያው። ይሄ ሲባል መጀመርን ከሂደቱ መመዘንን መማርን የሚመለከተው ቃል ነው። በምሳሌ ስናነሳ ለምሳሌ ድሮፕ ቦክስ የሚባለው ኩባንያ ይህን ብንወስድ መጀመሪያ ሲምፕል የሆነ ዲሞ ቪዲዮ ነው በመልቀቅ የጀመረው። ፉል ስኬል የሆነ ፕሮዳክትን አይደለም መጀመሪያ ያሳየው። ይሄ ምንን ያሳየው? ኢንስቲድ ኦፍ ትልልቅ ፕሮዳክቶችን ይዤ መውጣት አለብኝ ከማለት በፊት ሄቪ የሆነ ኢንቨስትመንት ውስጥ ከመግባቱ በፊት መጀመሪያ ቢውልድ ያደርጋል። ከዛ ከሂደቱ ያለውን ሜጀር ያደርጋል። ከዛ ፊድባክ ይወስዳል። እንዲህ አይነት ሰርክል ወስደው ወደ ስራ መግባት ይቻላል። ለረጅም ጊዜ ይሄ ነገር ይሳካልኝ ይሆን ወይ አዋጪ ነገር ነው ወይ ብለው ሀሳባቸውን ለረጅም ጊዜ ወራትን፣ አመታትን የሚፈጁ ጀማሪ ቢዝነሶችን ነው የሚመክረው ይሄ መጽሐፍ። የመጀመሪያው ፖይንት ይችን ነው የምታሳየው። ሰርክሉ የሚያሳየው ቢውልድ ማድረግ፣ ሜጀር ማድረግ፣ ከዛ ደግሞ ለርን ማድረግ። ይሄ የቢውልድ ሜጀር ለርን ሉፕን ተጠቅሞ ካምፓኒዎች ወደ ተግባር ቢገቡ ብሎ ምሳሌ ያነሳው የድሮፕ ቦክስ ኢኒሼቲቭ ለምሳሌ ብትወስዱ ቶሎ ብሎ ወደ ስራ መግባት፣ ከሂደቱ መማር እና ከዛ ደግሞ ወደ ፉል ስኬል ዴቨሎፕመንት ማደግ ይችላል ነው። ይሄ መጀመሪያው ትምህርት ነው። ሁለተኛው በጣም ጥሩ ነጥብ ያነሳው ኤሪክ ሬስ በዚህ መጽሐፍ ላይ ያነሳው ስለ ቫሊዴትድ ለርኒንግ ነው። ይሄ ሲባል ቫሊዴትድ ለርኒንግ በምንልበት ጊዜ የራሱን ኩባንያ መሰረት አድርጎ ራሱ ኮፋውንድ ያደረገው IMVU የተባለው ኩባንያ ብንወስድ ይሄ ኩባንያ የሶሻል ኔትወርኪንግ ኩባንያ ነው። በዚህ ሂደት የተማሩት ምንድን ነው? የደንበኛን ባህሪ ከስተመር ቢሄቪየርን አጥንቶ ይሄ የተለመደው ትራዲሽናል የሆነው መንገድን በመተው ግን ደግሞ በፍጥነት የከስተመር ፍላጎት ምንድን ነው የሚለውን በማጥናት ከዛ ተነስቶ ወደ ምርት መግባት፣ ወደ አገልግሎት መግባት የሚመለከት ነገር ነው። ቫሊዴትድ ለርኒንግ የምንለው ይሄ ነው። የራሱን ኩባንያም እዛ ላይ መሰረት አድርጎ አንስቶታል። ቫሊዴትድ ለርኒንግ ሁለተኛው ከሊን ስታርታፕ የተገኘው ትምህርት ነው ማለት ነው። በሶስተኛ ደረጃ ከሊን ስታርታፕ ከሚለው መጽሐፍ የምናገኘው ትምህርት ፒቮት ኦር ፐርሲቨር የሚለው ርዕሰ ጉዳይ ነው። ይሄ እንግዲህ ወይ እዛው ተቸክሎ አለመቅረትን፣ መታጠፍ ባለብን ሰዓት መታጠፍን እና ያለውን ፈጠራ ስራ ማሻሻልን የሚመለከተው ነው። ፒቮት ኦር ፐርሲቨር የሚለው ርዕሰ ጉዳይ የሚያሳየን ማለት ነው። ይህን ማድረግ አለመቻል ሪስክ ይወስዳል። ለምሳሌ ኖኪያን ብንወስድ ኖኪያ ስልክ በሆነ ወቅት ብዙ ሰዎች ይዙት የነበረ ስልክ ነው። የኤሌክትሮኒክስ ገበያውን የሞባይል ገበያውን ተቆጣጥሮት የነበረ ነው የኖኪያ ምርቶች ማለት ነው። ነገር ግን በሂደት እንደ አፕል ያሉ እንደ ሳምሰንግ ያሉ ስልኮች ዓለምን ሲቆጣጠሩ፣ ነገር ግን ኖኪያ ራሱን ማሻሻል ባለመቻሉ የሆነ ተርን ላይ የሆነች ቦታ ላይ ራሱን አሻሽሎ መታጠፍ አለመቻሉ፣ ኢምፕሩቭ አለማድረጉ ራሱን ከገበያው እንዲወጣ እና በሌሎች እንደ አሁን የጠቀስኳቸው እንደ ሳምሰንግ አፕል ስልኮች እንዲበለጥ አድርጎታል ማለት ነው። ስለዚህ ይሄ አንድ ጥሩ ምሳሌ ነው፣ የኖኪያ ምሳሌ ማየት ይቻላል እዛ ላይ ማለት ነው። ሌላው ትዊተር ራሱ ስኬታማ ኩባንያ ነው። መጀመሪያ ትዊተር ኦዲዮ የሚባል ODEO ማለት ነው። ኦዲዮ የሚባል የፖድካስት ፕላትፎርም ነው ከፍቶ የነበረው። ነገር ግን ሲያየው አፕል ይሄ የፖድካስቲንግ አይቲዩንን ተጠቅሞ ማለት ነው ፖድካስቲንግ ሲጀምር ገበያው ላይ ሊበለጥ እንደሚችል አሰስ አድርጎ ፒቮት ማድረግ መታጠፍ ነበረበት። በዚህ መሰረት የማይክሮ ብሎጊንግን አስተዋውቆ አሁን ትዊተር በዓለም ላይ ትልቁ የማይክሮ ብሎጊንግ ኩባንያ ሆኗል ማለት ነው። ስለዚህ መታጠፍ ፒቮት ማድረግ ወይም ደግሞ ፕሪሰርቭ ማድረግ ባለብን ቦታ ላይ ያንን መከተል እንዳለባቸው ኩባንያዎች፣ ስታርታፖች ይመክራል ማለት ነው።
ይሄ ሶስተኛው መሰረታዊ ርዕስ ሆኖ እናገኘዋለን ማለት ነው። ሌላው አራተኛው በጣም መሰረታዊ ርዕስ ትምህርት በኤሪክ ሬስ የቀረበው ኢኖቬሽን አካውንቲንግ ብሎ ያስቀመጠው ነገር ነው። ኢኖቬሽን አካውንቲንግ በምንልበት ጊዜ ስለ ትርፍ ስናነሳ፣ ስለ ስኬት ስናነሳ የተለምዷዊ የሆነው የቢዝነስ ስኬት ወይም ለምሳሌ ገቢን መሰረት ባረገ የኢንካም ስቴትመንት መሰረት ባረገ አይደለም መለካት ያለበት። ኢኖቬሽን አካውንቲንግ ከዛ ይሻገራል። ስታርታፖች ለምሳሌ እሱ እንደ ምሳሌ ያነሳው ከሲሊኮን ቫሊ የወጣው ኤርቢኤንቢ የሚባለው ኩባንያን መሰረት አድርጎ ኤርቢኤንቢ ከሲሊኮን ቫሊ የወጣ ኩባንያ ነው። ነን ትራዲሽናል የሆነውን ያልተለመደውን የሜቶዶሎጂ ነው ሜትሪክስ ነው የሚለካው። ለምሳሌ የከስተመር ኢንጌጅመንቱን ሳቲስፋክሽን ሬቱን ከግምት ውስጥ አስገብቶ ያንን ትራክ ነው የሚያየው እና ኖት ኦንሊ ሪቬኒውን ብቻ መሰረት አድርጎ አይደለም ኩባንያዎች ስኬታማ ነኝ አይደለም ብለው መመዘን ያለባቸው። ያ ሂደት ያስተማራቸው ነገር አለ። እዛ ለመድረስ ገበያውን አሰስ ለማድረግ ሰዎች ለማግኘት የወጡት የወረዱት በራሱ ኢኖቬሽን አካውንቲንግ እንደ አንድ የስኬት አመላካች አድርገው ስታርታፖች መውሰድ እንዳለባቸው ያነሳል ማለት ነው። የመጨረሻውና አምስተኛው ርዕሰ ጉዳይ አንተርፕረነርስ አር ኤቭሪዌር፣ አንተርፕረነሮች የትም አሉ። እንግዲህ ብዙ ጊዜ ስታርታፕ ስንል ከቴክ ኩባንያዎች ጋር ነው አያይዘን የምናየው። ነገር ግን በኤሪክ ሬስ አገላለጽ ስታርታፕስ አር ኤቭሪዌር። ለምሳሌ እሱ ምሳሌ ያደረገው የኩባንያ ብንወስድ ጀነራል ኤሌክትሪክ አሁን እሱ ያለው በዚህ ዘርፍ ነው፣ አሁን በጠቀስኩት ዘርፍ ነው ጀነራል ኤሌክትሪክ። ቴክ ኩባንያዎች ብቻ ሳይሆኑ ሌሎችም በርካታ ኩባንያዎች በዓለም ላይ የአንተርፕረናል ቶትን ተግባራዊ ለማድረግ እንደሚንቀሳቀሱ ያሳያል። ስለዚህ እነዚህ 5 ነገሮች በኤሪክ ሬስ ሊን ስታርታፕ በተሰኘው መጽሐፍ የተዳሰሱ ሆነው እናገኛቸዋለን ማለት። በአጠቃላይ መጽሐፉ በርካታ ርዕሰ ጉዳዮችን የሚያነሳ ስታርታፕ በሚመለከት ጽንሰ ሀሳብ ክላሪቲ እንዲኖረን የሚያደርግ ያሉ ሙከራዎችን በደንብ የሚያሳይ በምሳሌ በደንብ የታጀበ ከራሱም ልምድ ተነስቶ በደንብ ይህን ርዕሰ ጉዳይ ማብላላት የቻለበት ነው። እኛ ሀገር በአሁኑ ሰዓት የስታርታፕ ጉዳይ ፎከስ የተሰጠው ጉዳይ ነው። የተለያዩ ውጤታማ አንተርፕረነሮችን እያየን ነው። የጥሩ ጥሩ ስታርታፖች እያየን ነው። የስታርታፕ ስነ ምህዳሩን ለማስፋት የሚሰራ ስራ ብዙ አለ። እዚህ ውስጥ ኢንትረስትድ የሆኑ ሰዎች የኤሪክ ሬስ ሊን ስታርታፕ ቢያዩ የበለጠ ይረዳቸዋል፣ ያግዛቸዋል ብዬ መጠቆማችሁ መጽሐፍ ነው። ሌላ ጊዜ በራሱ በኤሪክ ሬስ በጻፈው ሌላ ስታርታፕ ዌይ በሚል ያዘጋጀው መጽሐፍ ደግሞ በሁለተኛው ክፍል ዳሰሳ እናካትተዋለን። ለዛሬ የነበረን ቆይታ ይሄ ነው። እጅግ በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ።